የብልጽግናው መንግስት ከፍተኛ ችግር ውስጥ እንደተዘፈቀ የፓርቲው ፕሬዝዳንትና የአገሪቱ ጠቅላይ ሚኒስትር አብይ አህመድ ገለጸ። በቤተ መንግስት በተካሄደ ጥብቅ ሚስጥራዊ ስብሰባ ላይ አብይ አህመድ የወቅቱን የጸጥታ የኢኮኖሚና የዲፕሎማሲ ችግሮችን መንግስት ሊቋቋመው ከሚችለው በላይ እንደሆነበት መግለጹን ነው የአንከር ሚዲያ ምንጮች ከላኩት መረጃ ለማወቅ የተቻለው። አብይ አህመድ በጠራው ልዩና ሚስጥራዊ ስብሰባ ላይ የደህንነት ሚኒስትሩ ሬድዋን ሁሴን፣ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ፣ ጀነራል ሹማ አብደታና ሌሎች የሪፐብሊካን ጋርድ አመራሮች የተሳተፉ ሲሆን ለጊዜው በስም ያልተጠቀሱ የሰራዊቱና የደህንነት መስሪያ ቤቱ ከፍተኛ ባለስልጣናትም እንደተገኙ ተመልክቷል። በዚሁ ስብሰባ ላይ አብይ አህመድ በውስጣችን ጠልፈው ሊጥሉን እየሰሩ ያሉ አመራሮች አሉ፣ በአጠቃላይ በብልጽግና ፓርቲ በተናጠልም በኦሮሚያ ብልጽግና ውስጥ የኔን ከስልጣን መወገድ ግብ አድርገው ሴራ የሚጎነጉኑ እንዳሉ እናውቃለን ሲል የተናገረው አብይ አህመድ ከምዕራባውያን ጋር የሚዶልቱ በሚል የከሰሳቸው የፓርቲውና ከፓርቲው ውጪ የሚገኙ አንዳንድ ሰዎች እንዲጠነቀቁ ነግረናቸዋል። ቀጣዩ ስራችን አርፈው የማይቀመጡ ከሆነ እርምጃ እንወስድባቸዋለን በማለት መግለጹም ነው ለመረዳት የተቻለው። የምናደርጋቸው ስብሰባዎች፣ ሚስጥራዊ ውይይቶች ገና ከመቀመጫችን ሳንነሳ በጠላቶቻችን እጅ እየገቡ ነው ያለው አብይ አህመድ አንዳንዱ የተሰጠውን ኃላፊነት የማይረዳና መቋጠሪያ የሌለው፣ ሌላው ደግሞ ለጊዜው ከኛ ጋር ቢመስልም ከጠላት ጋር የሚሰራና የኛን ውድቀት የሚመኝ ነው። አንዳንዱ ደግሞ በጥቅም ተገዝቶ ለሆዱ የሚኖር ስለሆነ ሚስጥራችን እየባከነ እያዳከመን ነው ሲል በቁጣ ሆኖ ሲናገር እንደነበረ ነው የተገለጸው። አብይ አህመድ የሚመራው መንግስት የገባበትን ፈተና በዝርዝር ሲያስረዳ የኑሮ ውድነት፣ የዶላር እጥረት፣ የበጀት ጉድለት፣ የኢንቨስተሮች ከሀገር እየሸሹ መሆናቸው እጅግ አደገኛ ችግር ውስጥ እንደከተተው በግልጽ ተናግሯል። በአጠቃላይም በኢኮኖሚው ዘርፍ መጠነ ሰፊ አደጋዎች እንደተከሰቱ የተናገረው አብይ አህመድ ለመጠገንም ሆነ ለማስተካከል የሚያስችሉ እድሎች እየጠበቡ መምጣታቸውን ተስፋ በመቁረጥ ስሜት ውስጥ ሆኖ ሲናገር እንደነበርም ተመልክቷል። የሀገሪቱን የጸጥታ ሁኔታ በተመለከተም በአማራና በኦሮሚያ ክልሎች ያለው ሁኔታ ከጊዜ ወደ ጊዜ እየተባባሰ መምጣቱን፣ መንግስት የመቆጣጠር አቅሙ እየተዳከመ መሆኑን ያነሳው አብይ አህመድ መከላከያ ሰራዊቱ የጸጥታውን ችግር ለመቅረፍ የሚያስችል አቅምና ጥንካሬው እየላላ እንደሆነም አመልክቷል። የጸጥታውና የኢኮኖሚው ቀውሶች የሀገሪቱን ገጽታ ማበላሸታቸውን በመጥቀስ በዚህም ዲፕሎማሲው ግዙፍ ችግር ውስጥ ገብቶብናል ሲል ተናግሯል። አብይ አህመድ በግልጽም ኢትዮጵያ ከምስራቁም ሆነ ከምዕራቡ ዓለማት ተገላለች ብሏል። እርዳታም ይሁን ብድር የማግኘት እድል እጅግ አስቸጋሪ እየሆነ እንደመጣ የዓለም ባንክና የዓለም አቀፉ የገንዘብ ድርጅት IMF ብድር ለመስጠት በሰብአዊ መብት ስም ያስቀመጡት ቅድመ ሁኔታ ፈተና እንደሆነ ነው አብይ አህመድ ያነሳው። አሁን የተለያዩ የዓለም አቀፍ ተቋማትና ዲፕሎማቶች በድፍረትና በንቀት መንፈስ ሆነው የሽግግር መንግስት መመስረት እንዳለብን ማሳሰብ ጀምሯል ሲል አብይ አህመድ በቁጭትና በንዴት ሆኖ መናገሩም ተሰምቷል። የሽግግር መንግስቱ አጀንዳ የአሜሪካና የአውሮፓ ቢሆንም ሩሲያና ቻይና ሊረዱን አልቻሉም። ከቅርብ ጊዜ ወዲህ ከኛ ቀጠና እጃቸውን መሰብሰብ ጀምረዋል፣ ፊታቸውን ማዞር ከጀመሩም ውለው አድረዋል ብሏል አብይ አህመድ በቤተ መንግስቱ ሚስጥራዊ ስብሰባ ላይ። እንደ ፓርቲና እንደ መንግስት እጅግ ከባድ በሆነ ፖለቲካዊ፣ ኢኮኖሚያዊና ዲፕሎማሲያዊ ፈተና ውስጥ እንገኛለን። የህልውና አደጋ ተጋርጦብናል። በግልጽ ተነጋግረን ጨከን ያሉ እርምጃዎችን መውሰድ ይገባናል ሲል አብይ አህመድ መድረኩን ለተሳታፊዎቹ ውይይት ክፍት ማድረጉን ነው ከምንጮች መረጃ ለማወቅ የተቻለው። አብይ አህመድ ከለማ መገርሳና ጀዋር መሐመድ ጋር ሆኖ ብልጽግናን ለማፍረስ እየሰራ ያለ አመራር ኦሮሚያ ብልጽግና ውስጥ እንዲሁም በፌዴራል ሚኒስትርነት እየሰራ ያለ አለ ሲል ማንን ለመግለጽ እንደሆነ በግልጽ የታወቀ ነገር የለም። ከምዕራባውያን ጋር የሚዶልቱ ከሲአይኤ ጋር ግንኙነት ያላቸው እንዳሉ የደረስንባቸው ሰዎችም አሉ። ውስጣችን ሆነው የሚያደሙንን የጭቃ ላይ እሾኮችን በቅርቡ እርምጃ እንወስድባቸዋለን ሲል ማስጠንቀቁንም የስብሰባውን ሂደት ካደረሱን ምንጮች መረጃ ለማወቅ ተችሏል። በዚህ ስብሰባ ላይ የተገኙት የደህንነትና የሚሊተሪ አመራሮች የአስቸኳይ ጊዜ አዋጁን ለህዝብ ሳይገለጽ እንዲራዘም ማድረግ፣ የሰራዊቱን ምልመላ በስፋት በማከናወን በተለይ በአማራ ክልል ላይ የመጨረሻውንና የማያዳግመውን ጥቃት
መፈጸምና ፋኖን ማጥፋት እንዳስፈላጊነቱ በሀገር አቀፍ ደረጃ ፋኖን ሸኔንና አልሸባብን መደምሰስ የሚሉ የውሳኔ ሐሳቦች ቀርበው በመስማማት ስብሰባው መጠናቀቁን ነው የተመለከተው። እንግዲህ ምሪ ወዳጆ ከየትኛውም ፋኖ ወደ ጫካ እንደገባ ገብቶ እንደማንኛውም ፋኖቻችን እንደማንኛውም ጀግኖቻችን ወጥቶ ጫካ ነው ያለ ሁላችንም በቃ በዚህ ልክ ነው እንትን የሚያስፈልገውና ትልቁ ጥንቃቄ ማድረግ ያለበት ግን እነዚህ ምላሳ የሚሆኑ ውሸታ የሚሆኑ ሰዎች አደብ መግዛት አለባቸው። ህዝባችን ሊከፋፈል አይገባም። መከፋፈል ያለባቸው ከፋፋይ አስተሳሰብ ያላቸው ናቸው እንደዚህ የሚያደርጉ። ከዚያ ውጭ በእርግጠኝነት ምሬ እንደምራ ያውቁታ ነው ይታወቃል። ምን መሰለህ በእርግጠኝነት በዘመድ በምን ወይ በስልክ ወይ መረጃ ይኖራቸው ይችላል። ግን ሊላላኩ ፍርፋሪ ሊለቅሙ ያን ፍርፋሪ እየፈለጉ ንጹህ ምግብ መብላት እያለባቸው ለምንድን ነው የሚያደርጉት? ለምን ሰርተ መብላት ያስፈልጋል። ንጹህ ምግብ ያስፈልጋል። ንጹህ ስራ ያስፈልጋል። ውሸት ያስፈልጋል። ብልጽግና የከሰረ እኮ ውሸታም በመሆኑ ነው። በነገር ተበድረውም ይፈራሉ። እንደው ተንበለው እንጂ ተበድረውም ይፈራሉ። ለምን ይፈራሉ? ለምን ይዋሻሉ? የሚፈሩት እኮ እየዋሹ ስለሆነ ነው። ህዝቡ ስለማያምናቸው ነው። እውነት ስለማይናገሩ ነው። ቁጥር አንድ ውሸታሞች እኮ ብልጽግናዎች ናቸው። ቁጥር አንድ። ስለዚህ በዚህ ልክ ነውና ጦሩን የሚመራው ምሬ ነው። እዚህ ያለው በሙሉ እድሉ የምንሰጠው ሁሉ መናገር ስለሚችል በዚህ ልክ ነው የሚሆነው። ከዚያ ውጪ አያወጣችሁም በላቸው ነገራችሁ። በቃ ተዋሹ ስለማያዋጣችሁ ኪሳራ ውስጥ ገብታችኋል። በሀገራችን ያው ሰብአዊ መብትን ጠባቂ የሚባል አለ አውቃለሁ። ተቋም አለ እንደ ተቋም ግን ለህዝብ አልሰራም። ግን ምንድነው የምለው ከዚህ ላይ ግን ፍርሃትን ያስወግዱት። ደፍረው ይሙቱ፣ እውነት ደፍረው ይናገሩና ፍርሃትን ያስወግዱትን እውነትን ይናገሩ ነው። በነገራችን ላይ እነሱ እንትን ቢሉትም እኛ የፈለገን በአጋጣሚ እንትን እየተዘጋጀ ነው አለ ዶኩሜንተሪ በአማራ ክልል የተፈጸሙ ጠቅላላ የ10 ዓመት ህፃን የተደፈረች ህፃን ሳይቀር ጭምር ዶኩሜንተሪ ፊልም እየተዘጋጀ ነው ያለው። በዚያ ተዘጋጅቶ በእርግጠኝነት የኢትዮጵያን ህዝብ የሚያስለቅስ ዶኩሜንተሪ ፊልም እንለቃለን። ቀጣይ ማለት ነው። የዚያ ጊዜ ብልጽግናዎች ውሸታቸው ምን ሊሆን እንደሚችል እናውቃለን። የኢትዮጵያ ህዝብ ፍርዱ ደግሞ ምን ያህል ከባድ ሆኖ እንደሚሰጣቸው እናውቃለን። በዚህ ልክ ነው የሚያደርገውና እነዚህን ባጠባቂ በሚባሉት ግን ፍርሃት ያስወግዱና ፍርሃቱን ተው ድፍረት አምጥተው ወደተኛ የኢትዮጵያ ህዝብ እኮ ጀግና ህዝብ እኮ ነው። ጣሊያን ሲመጣ እኮ በጎራዴ የተሰለፈ ህዝብ ነው። አሁን ፍርሃቱ የታመጡት ፍርሃቱን ያስወግዱት ጀግና ይሁኑ። ስለዚህ ጀግንነታቸውን ድፍረት ይናገሩ። ለአማራ ህዝብ ተወደደም ተጠላም ባሆኑ ሰዓት የተፈጸሙ በጣም በርካታ ግፎች አሉና ተደብቀው አይቀሩም። እናወጣዋለን፣ እኛ እናወጣዋለን። ማህተኞች ያዘጋጀነው አለን። ማህተኞች ለምሳሌ ክሊኒክ እኮ ተቃጥሏል። ክሊኒክ አማራ ክልል ጤና ጣቢያዎች ተቃጥለዋል። እናወጣቸዋለን። በድሮ ነው የተመቱ። አምቡላንስ እኮ ተቃጥሏል ነው አምቡላንስ ተቃጥሏል። እናወጣዋለን። በዶኩሜንተሪው ላይ እንጨምረዋለን። እናቶች ተመትተዋል። ገበሬዎቹ በመድፍ እጅና እግራቸው ተቆራርጧል። ዶኩሜንተሪ እንሰራዋለን። ያ አይከብደንም። ሙያተኞች እየተዘጋጀ ነው አሉ። ስለዚህ በዚህ ልክ ነው እንትን የምለው። ስለዚህ እነዚህ ግን በተለይ ለህሊናቸው ይስሩ ነው። እዚህ ላይ ግን እኔ ተጨማሪ ማድረገው ውስጥ ብቻ ሳይሆን በርከታ ላይ የአማራ ተወላጆች አሉ። ይህን ሚስጥር ያወጡ። የአማራ ህዝብ ከፍተኛ ግፍ ከሁለተኛው ዓለም ጦርነት ውጭ የከፋ ግፍ ውስጥ እየተፈጸመበት እንደው መጮህ አለባቸው። እድል አላቸው እነሱ። ለምሳሌ ውጭ ላይ ውስጥ ያሉት እንኳን ለምሳሌ ብልጽግና እያፈነን ምናምን ይላሉ። ለነጻነት እምቢን ካልህ ግን አፈነኝ እንደፋኑ ጫካ ትገባና መውጫ መግቢያ ተሰጠዋል። ጥላት ግን ውጭ ያሉት ብዙ እድል አላቸው። የዲፕሎማቶች ጋር ማገናኘት፣ ጋዜጠኞች መገናኘት ይችላሉ። ትልልቅ የሚዲያ ሰዎች ጋር መገናኘት ይችላሉ። ይህን ሚስጥር ግን በደንብ አድርገው ማጋለጥ አለባቸው። ይፋ አድርገው አጋልጠው ማውጣት ያለባቸው። ተደብቆ አይቀርም። የአማራ ግፍ፣ የአማራ ጭቆና፣ የአማራ ሰቆቃ የፈለገ ነገር ቢሆን ተደብቆ አይቀርም። ታሪክ እንዳይቀደሙ ግን መፍጠር መስራት ያለባቸው እንዲሰሩ ነው የምፈልገው። አሁን እንግዲህ ምን መደረግ አለበት የሚለው ትግሉ እንዲፋጠን፣ ትግሉ እየተፋጠነ ነው። በነገራችን ላይ ቅድም ያለው አደረጃጀቱ ራስኛ እያደረጀን ያለው ትግሉ ያፋጥነዋል። አደረጃጀት ምላሽ ይሰጠዋል። ምን መሰለህ
እያንዳንዱን አደረጃጀቶች እያንዳንዱ በሙያው ጭምር መዋቅሮች እየተሰሩ ነው ያሉት። የጦር ክፍሉም ክንፍ ከሆነ በጦር ክንፍ በንዑስ ዕዙም ጭምር እየተደራጀ መዋጋት ባለበት አማራ ልኩን በሚበቃ የትግሉን የሚመጥን አደረጃጀት እየተሰራ ነው። በሱ ልክ ትግሉን ያፋጥናል ብዬ አስባለሁ። ከዚያ ውጭ ላለ ነገር ቅድም እንዳልሁት ከ4 ዓመት በላይ ያለ አማራ ወጣት ፋኖ ግባና ታገል ብያለሁ። ያፋጥነዋል። ታገል ግባ፣ ታገል ውጣ። እዚያ ውጭ ውስጥ አትሽሎክሎክ። ስለዚህ ፋኖ ዝም ብላ የጎበዝ አለቃ የለም። በአሁኑ ሰዓት ፋኖ እኮ ህግና ስርዓት ይዞ ተከትሎ ነው እየሰራ ያለውና ወጣቶች ፋኖች፣ ጀግኖች ፋኖች ጋር እየገባ ታገል፣ አፋጥን። ወንድ ሴት አለ፣ ሴትም ትግባ፣ ትቀላቀል። ጉዟችን ቀጣይ የሚሆነው ወደፊት ነው የሚቀጥለው። ወደፊት እንሮጣለን። ምናልባት ሩጫችን እዚህ አካባቢ ካለን እንሮጣለን። ሰሜን ወሎ ብቻ አይደለም እንሮጠው፣ ሸዋ እንሮጣለን። ጀርመን ወሎ ማነው ጎጃም ይሮጣል። አማራ ፋኖ አንድነት ክንዱን ያሳያል። ቀጣይ ክንዱን ያሳያል። ክንደ ብርትነቱን ያሳያል። በዚህ ልክ አድርገን የህዝብ ስራ የሚሰሩትም በአሁኑ ሰዓት አደረጃጀት እየተሰራ ነው ያለው። ህዝባችን ሰቆቃ እንዳይ፣ ማንም ሰው በጥፊ እንዳይመታው፣ ሰላምና ልማትን የሚያረጋግጥለት የህዝብ ስራ የሚሰሩ ሰዎች እየተዘጋጀ ነው ያለው። እነሱ በሱ ልክ ደግሞ የህዝባችን የተረጋጋ ሰላም ኮሽ የማይልበት ሰቀቀን የሌለው በሰላም ገብቶ በሰላም የሚወጣበት የኢትዮጵያ ህዝብ ጭምር በሰላም ገብቶ በሰላም የሚወጣበት ሰቀቀን የሌለበት ፍራቻ የሌለበት መዋቅሮቹ ይዘረጋሉ። ቀጣይ ብዬ ነው በዚህ ልክና በዚህ ትግሉ ይፋጠናል። ከዚህ ውጭ ያለው ግን እንግዲህ እኛ ወንድሞቻችን እንደነሱ ድሎች አይደለንም፣ ሞኞችም አይደለንም። ገሌ ጠላቴ ነው ብሔር ገሌ ጠላቴ ነው አንልም። የኢትዮጵያ ህዝብ ሁላችንም ወንድማችን ነው። ገብቷል ነው። ሁሉም ወንድሞቻችን ነው። የሁሉም ወንድሞች አሉ። ውስን ነገሮች ጠላት የሆኑ ነገሮች ይኖራሉ። ፓርቲዎች የተለያዩ የመቱን ይኖራሉ። እነሱ እንለያቸዋለን። ጅምላ ጭፍጨፋ እናደርግም። የመምረጥ ስራ እንሰራለን። ጠላቶቻችን እነማን እንደሆነ እንመርጣቸዋለን። ከዚያ ውጭ ላለ ነገር ማንኛውም የኢትዮጵያ ህዝብ ከጎናችን ተሰልፎ ትግሉ ላይ መቀላቀል አለበት። ለምን የአማራ ህዝብ እንደተበደሉ ሌሎች የተበደሉም ስላሉ አሁን ሌላ ጊዜ ገልጸዋል። ብዙ የተበደሉ ብዙ የተገፉ ቤታቸው ፈረሰባቸዋል በጦርነት ከአማራ ውጭ ያሉት ማለት ነው። ስለዚህ እነዚህ ሰዎች ደግሞ የኛ የትግል አጋር